ዛሬ እስክሪብቶ ያስፈልጋል ወረቀት ያስፈልጋል ምክንያቱም በጣም ሲሪየስ ነገር ነው ምንሰራው ግን ሲሪየስሊ ወስደው ህይወታቸው ላይ አፕላይ የሚያደርጉት ነገር ነው የምናወራው ስለዚህ ዛሬ self examination for self improvement ስንል የምንጀምረው ራስን በመፈተሽ ነው self examination ራስሽን ማየት ነው ቁጭ ብለሽ ራስሽን ትመለከቻለሽ ውስጥሽን ትፈትሽዋለሽ ተበረብሪዋለሽ ሌላ ሰው መጥቶ አይደለም ይበረብርሽ ግን ራሴ ፈቀጄ ራሴን ፈትሽዋለሁ ራሴን በረብረዋለሁ ከዛ ማሻሽላቸው ነገሮች አሻሽላለሁ መለወጥ ያለብኝ ነገሮች ደግሞ ለውጣለሁ ይሄንን ዛሬ ለማድረግ የምንጠቀመው SWOT analysis የሚባለው ነው SWOT analysis ለሁሉ ሰው ይገባል abbreviation ነው SWOT ነው S strengths ነች ጥንካሬዎቻችን ናቸው W weakness ነው ድካሞቻችን ናቸው O opportunities ነው እድሎቻችን ናቸው T ደግሞ threats ናቸው አደጋዎቻችን ናቸው አሁን በእነዚህ በአራቱ ነው self examination ምንሰራው ራሳችንን ምንፈትሸው ራሳችንን በረብረው በእነዚህ በአራቱ ላይ ተመስርተን ነው strengths ጥንካሬዎቻችን ምንድናቸው የኔ ጋር ያሉ ጥንካሬዎች ምንድናቸው ብለው እንዲጽፉ ፈልጋሉ እናስረዳለን የኔ ጠንካራ ጎኖች ምንድናቸው ብለው ይጽፉታል ከዛ W weakness ድካሞችስ ምንድናቸው ሊማልችላቸው ነገሮች ምንድናቸው ድካሞችን ማሻሻል ያለብኝ ነገሮች ደግሞ ምንድናቸው ብለው ደግሞ ሌላ ወረቀት ላይ ይጽፉታል usually እንደዚህ በቦክስ ነው የምታስቀምጪው ከዛ opportunities እድሎች ምን አሉ ለኔ የሚሆኑ እድሎች እዚህ ዓለም ላይ ምኖች ናቸው እድሎች አሉ ብለው ደግሞ ይጽፏቸው they should write them down ለዚህን መጻፍ አለባቸው አራተኛው ትሬቶቼ ምንድናቸው እኔ አደጋዎቼ ሊያጠፉኝ የሚችሉ ሊጎዱኝ የሚችሉ በኔ ህይወት ያሉ ወይም እዚህ ዓለም ላይ ያሉ ትሬቶች ምንድናቸው ብለው ደግሞ ይጠይቃሉ ይጽፋሉ በእነዚህ በአራቱ ራሳችን እንፈትሻለን አሁን እናስረዳለን ከዛ እነሱም ይጽፋሉ አራት ነገሮችና አራት ገጽ ያስፈልጋቸዋል አራት ነገሮች ላይ እነዚህ አራቱ ላይ ይሰራሉ አሁን ወጣቶችም ይሄን እንዲሰሩ ፈልጋሉ ይሄ ለሁሉም ሰው ይሆናል ፕሮፌሰሩም ይሆናል ለተማሪውም ይሆናል ለትላልቅ ሰዎች ይሆናል ለወጣቶች ይሆናል ከዛ ሶስተኛ ምን ያደርጋሉ ጥንካሬዎቼ ምንድናቸው ብርታቶቼ ምንድናቸው ማንበብ ወዳለው ማንበብ ላይ ጥሩ ነኝ ቶሎ ይገባኛል ስማር ቶሎ ይገባኛል ጥንካሬ ነው ጽፋለሁ ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ ጽፈዋለሁ ፊዚካል ስትሬንግዝ ያላቸው ሰዎች አሉ እኔ ሌለኝን ጥንካሬ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ ጥንካሬያቸውን ይጽፉታል ጤንነት አለኝ ሙሉ ጤንነት አለኝ እኔ ሄልዚ ነኝ ይጽፉታል ጥንካሬ ነው ብለው ሊጽፉት ይችላሉ ከዛ አንዳንድ የተለየ ችሎታ አለ አንዳንድ ሰው ማቴማቲካል ኢንተለጀንስ አለው ሂሳብ ላይ ጎበዝ ነው mathematical intelligence high ነው ሌሎቹ ደግሞ ቋንቋ ደግሞ linguistic intelligence ያቸው ቋንቋ ላይ በጣም ጎበዝ ይሆናሉ ሂሳብ በጣም የሚፈሩ ቋንቋ ላይ በጣም ጎበዝ ይሆናሉ ጥንካሬ ይሄ ነው ከዛ ይሄ bodily kinetic የሚባለው የአትሌቶች የሚደንሱት ምናምን ያላቸው ጥንካሬ ሌላ ትልቅ mathematical problem ሰተሽው solve ላይ ያደርግልሽ ይችላል ትምህርት ቤት ገብቶ straight A ላይ ያመጣ ይችላል ሲሮጥ ግን ኃይለኛ ነው ከዛ ሮጠው ሰክሰስፉል የሆኑ ሰዎች ልምኛል አሉ ስለዚህ ታለንታቸውን ስላወቁትና ስለሰሩበት ኤክሰርሳይዝ ስላደረጉ ስላዳበሩት ነው ጧት ተነስተው ደግሞ ስለሮጡ ስለተለማመዱ ነው የትኛው ነው ታዲያ የኔ ስጦታ ሚውዚካል ኢንተለጀንስ ያላቸው ሰዎች አሉ አንዳንዶቹ ዳር ጊፍት ድምጹ ተሰጥቷቸዋል በቃ እንትንሽና አሁን እዚህ ላይ ጊፍቶች ምን አሉኝ ልጠቀምባቸው የምችለው ብለሽ ነው የምታረጊው ከዛ ድምጹ ያላቸው አሉ በድምጻቸው ተአምር የሚሰሩ ሰዎች አሉ ምድራችን ላይ በዘፈኑም በመዝሙሩም ብታይ ምንድነው የሆነው ስትሬንግዙ ድምጹ ነች ደግሞ ሌሎችም እንትኖች አሉት የራሱ ዕውቀት አለው አወጣጡ መኖ ፒቹ እና ይሉሻል እና ግን ያንን አዳብረው ድምጼ ስትሬንግዜ ነው ቋንቋ ችሎታዬ ስትሬንግዜ ነው ኢንተርፐርሰናል ኢንተለጀንስ የሚባለው ከሰዎች ጋር መግባባት ይችላልው የማዳመጥ ችሎታ አለኝ ሰዎችን ጸጥ ብዬ ማዳመጥ ይችላልው ያን ማድረግ ይችላልው ከዛ ደግሞ እንዲናገሩ ያርኳቸው ውስጣቸው ያለውን ነገር ማውጣት ይችላልው ይሄ አንድ ኢንተለጀንስ ነው ኢንተርፐርሰናል ነው ከዛ ደግሞ ውስጣቸውን ደግሞ በጥንቃቄ የሚመረምሩ ደግሞ ሰዎች አሉ ኢንትራፐርሰናል ደግሞ ኢንተለጀንስ አለ ሌሎቹ ደግሞ ናቹራሊስቲክ ነው እንትን ችግኝ መትከል አበባ ማሳመር ግቢ ማሳመር ተፈጥሮን መንከባከብ እንደዚህ ደግሞ ይሄም ራሱ ከስምንቱ ኢንተለጀንስ አይነቶች አንዱ ነው ስለዚህ እኔ የምችለው ምንድነው የትኛውን ነው የምችለው
ድምጽ ነው ያለኝ ማቴማቲክስ ጎበዝ ነኝ ሙዚቃ አካባቢ እንዴት ነኝ ከሰዎች ጋር መግባባት እንዴት ነው ኔትወርክ ማድረግ እችላለሁ ጥንካሬዎቼ ምንድናቸው ጭንቅላቴ በጣም ማይንዴ በጣም የተሻለ ቦታ ላይ ያለው የቱ ጋር ነው ጉዳይ ማስፈጸም ጎበዝ ነኝ ከሰዎች ጋር መግባባት ጎበዝ ነኝ ደግሞ ትግስተኛ ነኝ እሱም አንድ አሴት ነው ትግስተኛ ነኝ የተረጋጋ ሰው ወዳለሁ ሰዎች ይወዱኛል ፌቨር አለኝ በቀላሉ ይቅርታ እነዚህ ጥንካሬዎች ናቸው ሌላው ጥንካሬ ጊዜ ያላቸው ሰዎች ስትሬንግዝ ነው ጊዜ አለኝ አንተ የሌለሽ ጊዜ እኔ የሌለኝ ጊዜ ያላቸው እነሱ እኔ ድሮ ክሊኒክ ሰራለሁ ጉድ ሼፐርድ ሰራለሁ ከዛ ጉድ ሼፐርድ እየሰራው አጠገቤ ክሊኒክ ተከፍቷል ምን ይባላል መሰለሽ ዳግም ይልማ የሚባል ክሊኒክ ተከፍቷል ባለቤቱ የከፈቱት አቶ ይልማ ይባላሉ አቶ ይልማ የድሬዳዋ ሰው ናቸው ክሊኒክ ዛጋ ተከፍቶ በደንብ እየተሰራ ነው ከዛ አንድ ቀን በሬ ተንኳኳ ከስራ መጥቼ ጉድ ሼፐርድ ክሊኒክ ውዬ ማታ በሬ ተንኳኳ እዛ የዛ የዳግም ይልማ ክሊኒክ ጥበቃ ነው ከዛ ምንድነው ዶክተር ወዳጄን እንፈልጋለን እሺ ስለው የዚህ ክሊኒክ ባለቤት ይፈልጉሃል አለ ከኛ ቤት እንደዚህ አጠገብ እንዲች ቅርብ ነች ከዛ ገረመኝና ሄድኩ ደስ የሚሉ ሰውዬ ናቸው አቶ ይልማ ከዛ አቤት ስል ቀን ጉድ ሼፐርድ ትሰራለህ አይደለም አሉኝ አዎ አልኳቸው የሳቁ ያጫወቱሽ ነው የሚያወሩት ማታ ምን ታረጋለህ አሉ ማታማ አርፋለሁ አልኳቸው አንተ እኮ በጣም ወጣት ነህ አሉ ማታ የምታርፍበት ምንም ምክንያት የለም አሉ ይሄው ክሊኒክ ቀን እዛ ትሰራለህ ማታ ቤትህ ገብተህ አርፈህ ትንሽ 12 ሰዓት ላይ እዚህ ትገባለህ አሉ እስከ 2 ሰዓት ላይ ፔሸንቶች ታያለህ 2 ሰዓት ላይ ቤትህ ትሄዳለህ ራት በልተህ አርፈህ ትመጣለህ ስንፈልግህ እንጠራለን ለሊትም ስትፈልግ ትሰራለህ ወጣት ነህ አንተ የምን ረፍት ነው አሉ ከዛስ አን ጉድ ሼፐርድ የሚከፍሉን ቀን ትውላለህ እዛ ቀን ጉድ ሼፐርድ የሚከፍሉን ደግሞ ማታ እዚህ እንከፍላለን እኛን እንከፍላለን ከዛ ገብቼ ሰራው የነገሩኝ ነገር ጊዜ አለህ ጊዜ አሴትህ ነው ምንድነው የምታርፈው አሉ ወጣት ነህ ቀን 11 10 ሰዓት ተኩል 11 ሰዓት ከዛ ወጣ ቤት ገብተህ ምንድነው የምትሰራው ይሄው ክሊኒክ ስራ ስለዚህ ጊዜ ያላቸው ሰዎች ስትሬንግዛቸው አሁን ተመልካቾቻችን ምንድነው የሚያደርጉት ጥንካሬዎቼ ደግሞ ብለው በዚህ ጠንካራ ነኝ ብቻቸውን ነው የሚሰሩት ይሄ ነው ብቻቸውን ከሰው ጋር አይደለም በዚህ ጠንካራ ነኝ ብለው ደግሞ ይጽፋሉ ከዛ ሶስተኛ ምን ያደርጋሉ ድካሞቼ ምንድናቸው what are my weaknesses weakness ምንላቸው ነገሮች ምንድናቸው ብለው ደግሞ ይጠይቁ ራሳቸውን ሲመረምሩ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም ከተስማምተው መስራት በቃ ይናቆራሉ ወይ ይጣላሉ ወይ irritable ናቸው ስለዚህ ይሄ ድካሜ ነው ብለው ይሉ ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን ነጭናጫ ነኝ ወይ ሙዲ ነኝ ወይ ሰዎች ሙዲ መሆኔን ያውቃሉ አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀየራል ወይ ብለው ደግሞ ይጠይቃሉ ይሄ ድካሜ ነው ይሄን ይጠይቅ ዲሲፕሊን ላይ እንዴት ነኝ አሁን የኔን ድካም እዚህ ጋር ልንገርሽ ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለው 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል ግን ጠዋት እንደነሳ ደግሞ በጊዜ መተኛት አለብኝ በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋ ወስዶ እና አሁን ይሄ ድካም ነው ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው ስለዚህ ዲሲፕሊን እንዴት ነው መግባት መውጣቴ እንዴት ነው ዲሲፕሊን ነኝ ወይስ ድካም አለብኝ ጠዋት እስከ 3 ሰዓት ተኛለሁ እስከ 4 ሰዓት ይተኛሉ ወጣቶች በመግባት መውጣቴ ስነ ስርዓት አለኝ ይሄን መጠየቅ አለብን ከዛ ደግሞ ኤክስትሮቨርሽን አንዳንዶቻችን በጣም ኢንትሮቨርት ነን ራሳችንን መግለጽ አንችልም በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን ግን ራሴን መግለጽ ችግር አለብኝ ወይ እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ ራሷን መግለጽ ትፈራለች እነዚህን ይጻፎች ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራል ሁሌ በለመድኳት መንገድ ነው መሄድ ያለብኝ ሁሌ ስታተስ ኮድ ነው መጠበቅ ያለብኝ ይሄንን ይላሉ እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው የኔ ድካም ነጭናጫ ነኝ የኔ ድካም ትንሽ ዲሲፕሊን ይጎለኛል የኔ ድካም ራሴን መግለጽ ቸገራለሁ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ብሬናችንም ላይ ማይንዳችንም ላይ አንዳንድ ማንችላቸው ነገሮች አሉ አሁን የኔን ልንገርሽ እግር ኳስ አለ አይደል ፉትቦል ሶከር ጥቅሙን አውቃለሁ
በጣም ጠቃሚ ነው። ኢቭን በሳይኮሎጂካሊ ለምሳሌ ለጭንቀት በጣም ጥሩ ነው፣ ለዲፕሬሽን በጣም ጥሩ ነው፣ ቴራፒ ነው። በሶሻል ሳይኮሎጂ ፋሚሊ ቦንዲንግ ላይ ለምሳሌ አባትና ልጅ አንድ ቡድን ይደግፋሉ አይደል? ከዛ ቦንዲንግ ይፈጥራል፣ አባትና ልጅ ይቀራረባሉ፣ ወይ የተለያየ ጨዋታ ይኖራል፣ ሲወዳደሩ እንዲህ ሲሉ ፋሚሊ ቦንዲንግ ፋን ይፈጥራል። ስለዚህ አሉት ቤኔፊቶች። ይሄ እንዳለ ሆኖ እኔ እግር ኳስ እንደዚህ እያየሁት እንደዚህ አይገባኝ። ለምንድን ነው የሚያስቆመው ላሉ ዳኛው ኦፍሳይድ ላሉ እንዴ ሊያገባ ሲል ተንዛጋ ሲደርስ ጥግ ሲደርስ እኮ እንትን አለው አስቆመው ላሉ ኦፍሳይድ አይገባኝም። እና ለአንደርስታንድ ለማድረግ እንደዚህ ብዬ ቆየ ነገርማ ሳይገባኝ ብዬ ደስ ብዬ ያለው አይገባኝ። አሁን የኔ ጭንቅላት አይገባውም ማለት ነው። አሁን ምንድነው ተመልካቾቻችን የሚያደርጉልን ድካሞቻቸው የኔ ዊክነሶች እነዚህ ናቸው ብለው ድካሞቻቸው ነጭናጫ ነኝ፣ ሙዲ ነኝ፣ ሰለቻለሁ፣ ራሴን መግለጽ አልችልም፣ ድካም የሚሏቸውን ነገሮች ይጻፉ። ከዛ ሶስተኛ ምን ያደርጋሉ? ትሬቶቼ ምንድናቸው? በኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድናቸው ብለው ራሳቸውን እንዲያዩ ፈልጋለሁ። ምሳሌ ልስጥ። አሁን ሶሻል ቦታ እንቀመጣለን አይደል? ከዛ ከሰዎች ጋር ስትጫወቺ ለምሳሌ ዋይን ያቀርባሉ። ከዛ ሶሻላይዝ ለማድረግ ብዬ አንድ ብርጭቆ ዋይን ጠጣሁ እንበል። ስደግም ሙዴ ሲቀየር ይታወቀኛል። ትንሽ ጨዋታ ጨምራለሁ፣ መሳቅ ጀምራለሁ፣ ከዛ ሙዚቃ መስማት ፈልጋለሁ ምናምን። ሶስተኛዋን ከደገምኳት የሆነ ችግር ውስጥ ልገባ ከዛ ላላቆም እችላለሁ። ስለዚህ አልኮል ለኔ ምንድነው? ትሬት አደጋ ነው። ምክንያቱም አንድ ቀን ሳት ያልኩኝለት ምጸጸትበትን ነገር ላደርግ እችላለሁ፣ ላጠፋ እችላለሁ። በማግስቱ እንዴት እንደዚህ ያደረኩ እንዴት ተናገርኩ የምለውን ነገር ላደርግ እችላለሁ። ስለዚህ ለኔ ሌላ ነገር ባልሞክርም ግን አሁን ዋይኗ ራሷ ትሬት ነች። ሳያት እንደዚህ ሳያት ራሱ ተቀድታ ሳያት ትሬት አድርጌ ነው የምቆጥራት ለኔ ማለት ነው። ምክንያቱም ከደጋገምኳት ችግር ውስጥ ከተኛለች። አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም ሁለት አይነት የራይድ ሹፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። ስታጫውቻቸውም ይነግሩሻል። ከዚህ እነዚህኛዎቹ ደግሞ አይቅሙ አያጨሱ። የማይቅሙትና የማያጨሱት ራይድ ተከራይተው እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዙት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው፣ ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። ጀጅ እያደረግናቸው አይደለም። የሚያጨስ ስለነበር የሚያጨስ ሰዎችን ጀጅ አላረግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንሱ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ፣ ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው?
ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባቸው ሊሆን ጉቦ ቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። አራተኛውና የመጨረሻው ኦፖርቹኒቲስ ናቸው። እድሎቻችን ምንድናቸው ያሉት? አሜሪካኖች የራሳቸውን ሀገር ላንድ ኦፍ ኦፖርቹኒቲስ ይላሉ። መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። አሜሪካ ውስጥ ግን ምን እድሎች አሉ እዚህ ዓለም ላይ? ለኔ የትምህርት እድል አለ፣ የስልጠና እድል አለ፣ ቢዝነስ መጀመር እችላለሁ፣ ጥሩ ኮኔክሽኖች አሉኝ። ኮኔክሽን ሲባል በጣም ኢምፖርታንት ነው። ጥሩ ኔትወርኪንግ አለኝ፣ ኮች ማድረግ ሊያደርጉኝ የሚችሉ ሰዎች አሉ። እነዚህን እድሎቻቸውን ደግሞ በዙሪያቸው ፈልገው ያያሉ። ላረጋቸው የሚችላቸው እድሎች ምን አሉ፣ ኦፖርቹኒቲስ አሉ ብሎ ደግሞ ያሉ። ስለዚህ ምን አደረጉ? በአራቱ ራሳቸውን መረመሩ ማለት ነው። ከዛስ ትሬት የሆኑባቸውን ነገሮች ትሬቶቻቸውን ያስወግዳሉ። እነዚህ አደጋዎች ናቸው ያሉትን ነገር ያስወግዳሉ። ጫት ለምን ትቅማለህ? ሰርተህ አጠራቅመህ የ300 ብር ጫት በእኛ ጊዜ 3 ብር ነበር የሚሸጥ። በስንት መቶ ብር ጫት ለምንድን ነው ህይወትን የምታጠፋው? ያንን ያስወግደው። ለፍተህ ለጫት እንዴት ነው የምታደርገው? ሲጋራ አሉ ሜቶዶች። ታወው ነገ ዛሬ ዝም ብሎ ትልል ይችላል፣ ነገ ግን የሆነ በሽታ ይዞብህ ይመጣል። ይህ መቅበጥ ምናምን ካል ይቀርብህ፣ ምንም አዲስ ነገር የለም፣ እሱንም ተወው። ትሬት የሆኑ ነገሮችን ማስወገድ ያስፈልጋል። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸውን ነገሮች ደግሞ ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም፣ ነጭናጫነቴን አስተካክላለሁ፣ ከሰዎች ጋር መግባባት እቸገራለሁ ብለው የለም። እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል። ድካሞቻቸውን ማስተካከል። ከዚህ ጥንካሬዎቼ ናቸው ያሏችን ደግሞ አሁን አንቺ ያ ጥንካሬሽን ወደ ስራ እንደለወጥሽው ወደ ስራ የሚለውጡበትን መንገድ ያዘጋጃሉ። ኦፖርቹኒቲዎቻቸውን ያያሉ። ስለዚህ ትሬቶቹን አንድ ቀን ሊጎዳኝ ይችላል የተባሉትን ቅድም ያነሳናቸውን ጫት ቢሆን ሲጋራ ቢሆን መቅበጥ ቢሆን ምናምን ቢሆን እነሱን ያስወግዳሉ። ድካሞቼ ናቸው ያሏቸውን ነገሮች ያሻሽሏቸዋል፣ ኢምፕሩቭ ያደርጋሉ። ከዛ በኋላ ጥንካሬዎቻቸውን የበለጠ ያጠነክራሉ፣ እድሎቻቸውን ይጠቀሙባቸዋል። ይሄንን ኤክሰርሳይዝ እንዲሰሩ እንፈልጋለን።